ሰላም እንዴት ናችሁ? በድጋሚ አሁን ላይ ደግሞ የምናየው ታይፕስ ኦፍ ሰንተንስ ነው። ቤዝድ ኦን ግራማቲካል ፋንክሽን አይ ሚን ግራማቲካል ስትራክቸር ኤንድ ዜር ፋንክሽን የሚለው ጋር ነው። የመጀመሪያው ባይ ዜር ፋንክሽን ነው። አረፍተ ነገሮች በሚያደርጉት አስተዋጽኦ ማለት ነው። አንድ አረፍተ ነገር ለምንድን ነው የሚጠቅመው ስንል ይሄን ጥያቄ የሚመልስልን ከሆነ ይሄ ምን እንለዋለን ማለት ነው? ፋንክሽን ነው። ከምን ነው የተሰሩት? መዋቅራቸውን ስናይ ደግሞ ስትራክቸር ነው። ስለዚህ አሁን መጀመሪያ ከፋንክሽናቸው ነው። ለምን ፋንክሽን ነው የሚውሉት፣ ለምን ፐርፐዝ ነው የሚውሉት የሚለው ጋር ነው የምናየው። በዋነኛነት በአራት እንከፍላቸዋለን ማለት ነው። የመጀመሪያው ዲክላሬቲቭ ሴንተንስ ነው። ዲክላሬቲቭ ሴንተንስ ማለት ምን ማለት ነው? አብዛኛው ኢት ኢዝ ዘ ሞስት ኮመን ታይፕ ኦፍ ሴንተንስ ነው የምንለው። ብዙ ጊዜ ኮመን ነው። የትኛውም ኦልሞስት 80 እና ከዛ በላይ ፐርሰንት ያሉት ሴንተንሶች የምንጠቀምባቸው ላይ የምንጠቀምባቸው ፐርሰንቶች ምንድናቸው ማለት ነው? ዲክላሬቲቭ ሴንተንስ ነው። በቃ ምንድነው የሚያደርጉት እነሱ ዘይ ዲክሌር ነው የሚያደርጉት። በቃ የሆነ ነገር ዲክሌር ያደርገው ይነግራሉ ማለት ነው፣ ይገልጻሉ። ምን ሊሆኑ ይችላሉ ግን? ኔጌቲቭም ሊሆን ይችላሉ፣ ፖዚቲቭም ሊሆን ይችላሉ ማለት ነው። ሜቢ አፈርማቲቭ ፖዚቲቭ ወይም ደግሞ ኔጌቲቭ ሊሆኑ ይችላሉ ማለት ነው። ስለዚህ በእነዛ መንገድ የሆነ ነገር መግለጽ ማለት ነው። ዲክሌር ዳት ዲክሌር something whether in negative or positive way ማለት ነው። የመጀመሪያው I am student ፉል ስቶፕ። ዲክላሬቲቭ ሴንቴንስ ከሌላው የሚለየው ዋነኛው እንትኑ ምንድነው? በፉል ስቶፕ ነው የሚያልቀው። በየትኛውም ኮንዲሽን ዲክላሬቲቭ ሴንቴንስ በፉል ስቶፕ ኔጌቲቭ ቢሆንም ፖዚቲቭ ቢሆንም ማለት ነው። ስለዚህ ዘይ ኪልድ ኤ ላይን ይሄም ፉል ስቶፕ ዲክላሬቲቭ ሴንቴንስ። ዲክላሬቲቭ ሆኖ ኔጌቲቭ ሲሆን ደግሞ አይ ዶንት ሃቭ ኢነፍ መኒ እንላለን ማለት ነው። ሺ ዳዝንት ራይት ቬሪ ዌል እንላለን ማለት ነው። ስለዚህ ይሄ ዲክላሬቲቭ ሴንቴንስ እንለዋለን ማለት ነው። በጣም ቀላል ናቸው። ሁለተኛው ደግሞ ኢንተሮጌቲቭ ሴንቴንስ። ኢንተሮጌቲቭ ሴንቴንስ ምንድነው? በኩዌስችን ማርክ የሚያልቅ ሆኖ ጥያቄ መጠየቅ ነው። በቃ ኢት ትሪገርስ አንሰር። በቃ ለጥያቄ ነው የምታነሳ ማለት መልስ ነው እንትን የምትፈልገው ማለት ነው። ለመልስ ታነሳሳናለች ማለት የሆነ መልስ እንድንመልስ መልስ የምትፈልግ ማለት ነው። ለምሳሌ who can tell me the answer አለ። መልሱ ማን ነው የሚነግረኝ? ጥያቄ ምልክት። በቃ ጥያቄ ምልክት ማለቁ ነው ማለት ነው። ኩዌስችን ኢንተሮጌቲቭ ሴንቴንስ ያስባለው ጥያቄው ያ ሰንተንስ መልስ የሚሻ ነው ማለት ነው። ሶ እንደዛ ነው ማለት ነው። ጥያቄ ኢንተሮጌቲቭ ሴንቴንስ ሲሆን ምን ሊሆን ይችላል ማለት ነው? ደብሊው ኤች ኩዌስችን ሊሆን ይችላል፣ በየስ ኖ ኩዌስችን ሊሆን ይችላል፣ ታግ ኩዌስችን ሊሆን ይችላል፣ ኢንዳይሬክት ወይም ዳይሬክት ኩዌስችን ሊሆን ይችላል ማለት ነው። ዲቴል ወደዛ አልሄድም፣ ግን ታይፖቹን ካየን ይሄ ነው ማለት ነው። ቀጣይ ኢምፔሬቲቭ ሴንተንስ ነው። ኢምፔሬቲቭ ሴንተንስ ማለት ደግሞ ምን ማለት ነው? ዳት ጊቭስ አ ኮማንድ ነው። ትዕዛዝ መስጠት ነው። የሆነ ትዕዛዝ መስጠት ማለት ነው። በቃ የሆነ ነገር ስንፈልግ የሆነ ትዕዛዝ መስጠት። ብዙውን ጊዜ ኮማንድ በኤክስክላሜሽን ማርክ ሊያልቅም ይችላል፣ በፉል ስቶፕም ሊያልቅ ይችላል ማለት ነው። ያ ጥያቄ ማለት ኢምፔሬቲቫችን ትዕዛዛችን የምናዘው ሞር ኤምፋሲስ ካለውና በጩኸት ወይም ደግሞ ባልተጠበቀ ሁኔታ ከሆነ የምናዘው ትኩረት ካለው ትኩረት ለመሳብ ብለን ከሆነ ያን ትዕዛዙን የምናደርገው ኤክስክላሜሽን ማርክ ልንጠቀም እንችላለን ማለት ነው። ስለዚህ it depends on the strengthness of our impression ማለት ነው። በቃ በእኛ ኢምፓሬት በምናደርገው በእኛ ትዕዛዝ ዲፔንድ ይደረጋል ማለት ነው። ያ so it depends on how forceful the command is ማለት ነው። ኮማንዱ ያው ትዕዛዛችን ምን ያህል ፎርስ ይሆናል በሚለው ነው እንትን የሚለው ማለት ነው የሚወሰነው ነው። ስለዚህ ለምሳሌ ጎ ስንል በጣም እንደ ትዕዛዝ ኮማንዱን ፎርስፉል ካደረግነው ኤክስክላሜሽን ማርክ እንጠቀማለን ማለት ነው። ነገር ግን አንዲት ሩል ላስታውሳችሁ፣ we can't usually use an exclamation mark with the word please። አሁን ፕሊስ የምትል ወርድ ካለችና ኤክስክሌም በማለት ኢምፔሬቲቭ ስናደርግ ስናዝ ማለት ነው፣ ትዕዛዝ ስንሰጥ ፕሊስ ካለች ኤክስክላሜሽን ማርክ አንጠቀምም ማለት ነው። ለምሳሌ ስታንድ አፕ አለ። ስታንድ አፕ ስንል ተነስ በትዕዛዝ ነው ማለት ፎርስፉል የሆነ አገላለጽ ነው። ይሄን ላይ የተጠቀምነው ኤክስክላሜሽን ስላደረግን ማለት ነው። ነገር ግን ፕሊስ ካደረግንበት ግን ፕሊስ ስታንድ አፕ ሶ ዊ ዶንት ዩዝ ኤክስክላሜሽን ማርክ ሄር ማለት ነው። ይሄ ነው። አራተኛው የመጨረሻው ሴንተንስ ምንድነው? ኤክስክላማቶሪ ሴንተንስ ነው። ኤክስክላማቶሪ ሴንተንስ እናውቀዋለን፣ አጋኗዊ የምንለው ማለት ነው። በማጋነን ጩኸትን፣ ድንጋጤን የምንገልጽበት ማለት ነው። ብዙ ጊዜ ስትሮንግ ፊሊንግን ነው ኤክስፕሬስ የሚያደርገው ማለት ነው። ሶ ይሄን ማድረግ ነው ማለት ነው። ሶ በኤክስክላሜሽን ማርክ ነው የሚያልቀው። ኖት ዛት አን ኤክስክላሜሽን ማርክ ካን ኦልሶ አፒር አት ዘ ኢንድ ኦፍ አን ኢምፔሬቲቭ ሴንቴንስ ይላል። ይሄን ቅድም አይተናል። ኢምፔሬቲቭ ሴንቴንስም ኤክስክላሜሽን
መልክ አድርጎ ሊጨርስ ይችላል። የዛ ግን ትዕዛዝ ለመስጠት ነው። ይሄ ግን ምንድነው ወይ የሆነ ትኩረት እንትን ለማድረግ ነው ወይም ደግሞ ለማጋናን የሆነ ነገር ስንገልጽ አጋናን ለመናገር ነው። ለምሳሌ how silly man you are ምን አይነት ጅል ሰው ነህ አለ ማለት ነው። በጣም ንዴታችን ነው ማለት ነው። ይሄ what an amazing place is it is እንዴት የሚገርም ቦታ ነው። ግርምት ውስጣዊ ግርምታችን ማለት ነው ያንን የምንገልጽበት ማለት ነው። ይሄ እነዚህ አራቱ ታይፕ ሰንተንስስ ቤዝድ ኦን ዜር ፋንክሽን ነው። ለምንድን ነው የሚያገለግሉት ስንል ነው አራቱንም ማለት ነው። በጥያቄ መልክ ማየት እንችላለን፣ ግን ዜር ሶ ሲምፕል። ቀጣዩ ምንድነው? ክላሲፊኬሽንስ ኦፍ ሰንተንስስ ባይ ዜር ስትራክቸር ማለት ነው። በስትራክቸራቸው ሴንቴንሶች በስንት ይከፈላሉ የሚለውን ነው። ይህን ደግሞ በቀጣይ ቪዲዮ አቀርብላችኋለሁ ማለት ነው። መልካም ቀን። ስላዳመጣችሁ አመሰግናለሁ።